በተደጋጋሚ የሚመላለስ ህመም የተለያየ ሰውነት ክፍሎቻችሁ ላይ ካለ ለዚህ መፍትሄ ለማግኘት ብላችሁ ደግሞ በተደጋጋሚ ሆስፒታሎች ሄዳችሁ ዶክተሮች ሲመረምሯችሁ ሰውነታችሁ ላይ ምንም አይነት ችግር ማግኘት ካልቻሉና ለወቅታዊነት ማስታገሻ ብቻ ህመም ሲኖር ማስታገሻ ብቻ እየሰጡ የሚሸኟችሁ ከሆነ ዘላቂ መፍትሄ ማታገኙ ከሆነ ህመሙ ተደጋግሞ ተመላልሶ የሚመጣ ከሆነ ምናልባት አስተዳደጋችሁ መመርመር ሳይሻል አይቀርም። አስተዳደጋችሁ መመርመር ሲባል አጠቃላይ ልጅነታችሁ ምን ይመስል ነበር? ቤተሰብ ውስጥ አስተዳደጋችሁ የተሰጣችሁ ያደጋችሁት ኬር ወይም ደግሞ እንክብካቤ ምን ይመስል እንደነበር ወደ ኋላ ሄዳችሁ መገምገም ሊያስፈልግ ይችላል። በምን ሁኔታ ውስጥ ነው ያደግነው? ስትረስፉል የሆነ ሲቹዌሽን ውስጥ የነበርን ከሆነ ትራውማቲክ የሆነ በተለይም ሳይኮሎጂካል ትራውማታይዝ የሚያደርግ አእምሮአችንን የሚረብሽ የሚያስጨንቅ አይነት አስተዳደግ አድገን ከሆነ ቤተሰብ ውስጥ ሁሌም ጸብ የነበረበት አይነት ቤተሰብ ውስጥ ያደግን ከሆነ ሁሌም ፋይት ያለበት ቤት ውስጥ ያደግን ከሆነ አቢዩዝ ተደርገን ከሆነ ወይም ደግሞ ኔግሌክት ተደርገን ከሆነ ከወላጆቻችን አንዳቸው ጥለውን ሄደው ከሆነ ይገባን የነበረ ፍቅር ሳናገኘው ቀርተን ሊሆን ይችላል። እነኚህ ሁሉ ስትረሰሮች ናቸው። ስትረስ ወይም ደግሞ ጭንቀት በጊዜው ካልታከምና ካልዳነ ቆይቶ ሰውነታችን ላይ ክሮኒክ ስትረስ ነው የሚሆነው። ክሮኒክ ስትረስ ደግሞ ሰውነታችን ሁሌም ስታንድ ባይ እንዲሆን ያደርገዋል። የተፈጥሮ የበሽታ የመከላከያ ኃይሎቻችን ሁሌም ዝግጁ ሆነው ይቆያሉ። አድቨርስ የሆኑ ቻይልድሁድ ኤክስፔሪየንሶች፣ ትራውማዎች፣ አቢዩዞች ከሳይኮሎጂካል ወደ ፊዚዮሎጂካል ስትረስ ይሸጋገራሉ በሂደት ማለት ነው። ክሮኒክ የሆነ ስትረስ ሰውነታችን ላይ ቢውልድ እናደርጋለን። ክሮኒክ የሆነ ስትረስ በሚኖርበት ወቅት የተፈጥሮ የበሽታ የመከላከያ ኃይላችን ሁሌም ዝግጁ ሆኖ ይጠብቃል። ሁሉንም ነገር እንደ ፎሪን ቦዲ ነው የሚቆጥረው ወይም ደግሞ እንደ ባዕድ ይቆጥራል። የተፈጥሮ የበሽታ የመከላከያ ኃይላችን እኛኑ ከሚያጠቃበት መንገድ አንዱ ኢንፍላሜሽን መከሰት ነው። ሰውነታችን ላይ እብጠት ወይም ደግሞ የሰውነት መቆጣት መከሰት ማለት ነው። ኢንፍላሜሽን በሚኖርበት ወቅት የተለያየ የሰውነት ክፍሎቻችን ላይ ልዩ ልዩ አይነት ህመም ይሰማናል። ምክንያቱ ማናቀው አይነት ህመም በትክክል ፊገር አውት ማናረገው በዚህ ምክንያት ነው ይህ ህመም የተከሰተው ብላችሁ በትክክል ስፖት ማታረጉት አይነት ህመም ይሰማናል። የዚህ ሁኔታ መፍትሄው ክሮኒክ የሆነ ስትረሳችንን ማኔጅ ማድረግ ነው። ክሮኒክ የሆነ ስትረሳችን ጭንቀታችንን ማከም መጀመር ያስፈልጋል። ክሮኒክ ስትረሳችን ለማከም ደግሞ መጀመር ያለብን ችግራችንን ከመረዳት ነው። ችግራችን በተመለከተ በቂ የሆነ ግንዛቤ ወይም ደግሞ አዌርነስ በመፍጠር መጀመር ያስፈልጋል። ስለዚህ ህይወታችን ወደኋላ ከህፃንነታችን ጀምሮ ካደግንበት ቤት ጀምሮ ወደኋላ ሄደን ታሪካችን መመርመር ያስፈልጋል። በምን አይነት ህይወት ውስጥ ነው ያለፍነው? በየትኛው የህይወታችን ክፍል ላይ ምን አይነት ችግር አሳልፈን ነበር? ያን ሁኔታ መረዳት። ይሄ ሁኔታ ስንረዳ ለመውቀስ አይደለም፣ ወላጆቻችን ለመውቀስ ወይም ደግሞ የሆነ አካል ላይ ጣት ለመቀሰር ወይም ደግሞ ማንም ብሌም ለማድረግ አይደለም፣ ለመኮነን ለመወንጀል አይደለም። ትልቁ ነገር ለራሳችን እውቅና ለመስጠት ነው። ለሰውነታችን፣ ለአካላችን ለሄደው ላሳለፈው ፈተና እውቅና መስጠት። ያ መስጠት ሳይኮሎጂካሊ ሪላክስ እንድናደርግ ይረዳናል። ሳይኮሎጂካሊ ካልም እንድንሆን ይረዳናል። ሳይኮሎጂካሊ ካልም ስንሆን ደግሞ ፊዚዮሎጂካሊ ትራንስሌትድ ይሆናል። ሰውነታችን አብሮ ካልም የማድረግ እድል ይሰጠናል። የሚመከረው ምንድነው? ይሄ ህመም በሚሰማን ወቅት ሰውነታችን እንድናዳምጥ ነው። ህመሙ ሰውነታችን ላይ በምን ሁኔታ ነው እየተገለጸ ያለው? ወይም ደግሞ ህመሙ ሰውነታችን ላይ በምን መልኩ ነው ኤክስፕረስ የሆነ ያለው? ምንድን ነው የሚሰማን? ያ ማለት ብዙ እንድናስብ፣ ብዙ እንድንጨነቅ፣ እንድናብሰለስል ሳይሆን ያለምንም አይነት ጀጅመንት ወይም ደግሞ ፍረጃ ሰውነታችንን ብቻ ማዳመጥ። ሰውነታችን ላይ ሙሉ ትኩረታችን በምናደርግበት ወቅት ሁሉም ነገር ረስተን ሰውነታችን ብቻ በምናዳምጥበት ወቅት ስትረሳችን ይቀንሳል። ከስትረሱ ጋር ተያይዞ የሚሰሙን ስሜቶች ሁሉ ይበርዳል።